ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው የውጭ ምንዛሬም በመጥፋቱ ከውጪ መድኃኒት ማስገባት እንዳልተቻለም ተገለጸ ለተፈናቀሉት ዜጎች የሰብአዊ እርዳታ ከማድረግ የሰብአዊ መብት ድርጅቶች መቆጠባቸውን ገለጹ በ40 ሚሊዮን ብር የተገነባው የማዳበሪያ ፋብሪካ ስራ ቆመ ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን ከዜናዎቹ ጋር እየባይሳነኝ ዜናው ሲተነተን እነሆ በደቡብ ምስራቅ የተፈናቀሉ ዜጎችን አስመልክቶም በርካታ ሰብአዊ እርዳታ ድርጅቶች የወያኔ አገዛዝ እስካልጠየቀ ድረስ እርዳታ እንቅስቃሴ ከማድረግ እንደሚቆጠቡ ጠቅሰዋል እርዳታ ለመስጠት ወደ ኋላ ያሉበት ምክንያት ጉዳዩ የፖለቲካ ትርጉም ሊሰጠው ስለሚችል ነው ብለዋል ኢትዮጵያ ቀይ መስቀል ማህበር ግን ከአገዛዙ ጋር በመመካከር እርዳታ በመስጠት የጀመረ መሆኑን ገልጾ ለምን ያህል ሰዎች እርዳታ እንደሚያከፋፍል ለመግለጽ ፈቃደኛ ባይሆንም ባለፉት 2 ሳምንታት በሐረር በጭናክሳን በባብሌ እና በሌሎች አዋሳኝ ከተማዎች አምቡላንሶች በመላክና ድንኳኖች ብልድርብሶች ምግቦች የጤና ቁሳቁሶችን በማደል ላይ እንዳለ ገልጿል የተበታተኑ ቤተሰቦችን ለማገናኘት ሙከራ እየተደረገ ቢሆንም ጉዳዩ እጅግ ፈታኝና አስቸጋሪ እንደሆነ እየገለጹ ይገኛል በተለይም በኦሮሚያ ድንበሮች አሁንም ተመሳሳይ ግጭቶች ይቀሰቀሳሉ ተብሎም እየተሰጋም ይገኛል በሐረርና በሶማሌ መካከል የተከሰተው ግጭት የወያኔ እጅ እንዳለበት ነዋሪዎች አበክረው እየተማረሩ እየገለጹ ይገኛል የውጭ ምንዛሪና የግዢ አሰራር ባለማስተካከሉ ምክንያት የተለያዩ መድኃኒቶች ወደ ሀገር ውስጥ ለማስገባት እንዳልተቻለ አፍቃሪ ወያኔ የሆኑት የዜና አውታሮች ገልጸዋል ይህም በዜጎች ላይ ከፍተኛ ችግር ፈጥሯል የውጭ ምንዛሪ ተጠይቆ ብዙ ጊዜ የማይገኝ በመሆኑ በስራ ላይ የተሰማሩ የገለጹት ሲሆን የሚገኙትም አነስተኛ መጠን ያላቸው ከ7 ወር እስከ 8 ወራት ጊዜ ውስጥ የሚያስጠብቁ መሆኑን ገልጸዋል መድኃኒቶች በተፈለጉበት ወቅት ሊገኙ ባለመቻላቸው ህመምተኛውን ስቃይ ከመጨመር በላይ ብዙዎች ለሞት እየተዳረጉ እንዳለ ይሄው ዜናዎች ይገልጻሉ በሽተኞችም እየተማረሩ ይገኛሉ ይላሉ ዶክተሮች 40 ሚሊዮን ብር የተሰራው 4 የማዳበሪያ ፋብሪካ እየተዘጉ መሆናቸውን የራሱ አገዛዝ ምንጮች ዘገቡ ሁኔታው ባልታወቀ ምክንያት የወያኔ አገዛዝ ባለስልጣናት ማዳበሪያ ከውጭ ሀገር እንዲገባ በማድረጋቸው ኩባንያዎቹ ምርት ያቆሙ ከመሆናቸው በላይ እየተዘጉ መሆናቸው ታውቋል ባለፈው ሳምንት ብቻ የእርሻ ንግድ ኮርፖሬሽን የተባለው የወያኔ ተቋም 1.3 ሚሊዮን ቶን ማዳበሪያ ለማስመጣት ዓለም አቀፍ ጫራታ ያወጣ መሆኑን ተጠቅሷል የወያኔ ባለስልጣናት የማዳበሪያ ምርትን ከውጭ ሀገር ለማስመጣት የመረጡበት ዋና ምክንያት ከውጭ ሀገር ባለሀብት ጋር በመሞዳሞድ ጠቀም ያለ ገንዘብ ለማጋበስ እንደሆነ ምንጮች ይገልጻሉ እነዚህ 4 ፋብሪካዎች አሁን በመዘጋታቸው በርካታ ሰራተኞች መንገድ ላይ ወድቀዋል ይሉናል ምንጮቻችን ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ ወደ ሌላው ፕሮግራም እንሻገራለን Asha
በኢትዮጵያ ዙሪያ አሁንም ህዝቦች ግጭት ተነስቶም ድንበር ላይ ደም እየፈሰሰ ህይወት እየጠፋ ይገኛል። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ፌደራል ጣልቃ መግባቱን ቢናገሩም እስካሁን ድረስ ደም እየፈሰሰ ይገኛል። የኢትዮጵያው ጠቅላይ ሚኒስትር ሲጠየቁ
ጠንካራም ተቋሚ ፓርቲ ስለሌለም የኛን አውራ ፓርቲን የሚፎካከር የለም ሲሉ ተናግሯል ድፍን 26 ዓመት እውነት ተቋሚ የለም ማለት ይቻል ይሆን ሰላም ጤና ይስጥልኝ እንደምንላችኋል እየተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰንብታችኋል ዛሬ እንግዳ እየቀርብ ያለው ፕሮፌሰር በየነ ጴጥሮስ ከኛ ጋር ቆይታ ያደርጋሉ ቅድሚያ የጀመርኩትን ዜማ ለፍጻሜ ላብቃና እንግዲህ እኔ እመለሳለሁ ሀዲያ እያለ የሚያቀነቅነው ዜማ አየር ላይ ያለ መልካም ቆይታ ይቅርባት ካናው ለወዳጅ ዘመድ በሆሳና መደ ሁሉም ይወደድ Choga, one, Ayoga, Tirane, Sarato, Totane, Saiburo, Oshane, Serango, Lansane, Sigane, Trinane, Sabofa, Radone, Sadaga, Dimane, Sumuki, Hadia, Otloyo, Demoso, Otari, Masmasi, Ambari, Dongi, Adai, Vado, Abari, Sashogi, Aswada, Watch it, Watari, Adi, Bukati, Kadachi, the long. ተወዳጁን ድምጻዊ ስንታየው ጥላሁንን ከስለዜማው ከልብ እናመሰግናለን የኢትዮጵያ ሶሻል ፓርቲ ተመስርቷል እየተባለ በተለያየ ሶሻል ሚዲያ ላይ ሲነገር ነበር ፕሮፌሰር በየነ ይሄንን ድርጅት ለምን መሰረቱት ብለው ብዙዎች ራሳቸውን እንደማመም ያደረጋቸውም ነበር ምክንያቱም ምንድነው ፓርቲም በፓርቲ መደራጀት ወይም ሌላ ፓርቲ መፍጠር ለምን አስፈለገ ይሆን እንግዲህ ፕሮፌሰር በየነ ጴጥሮስ ለቃለ መጠይቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማጮች ስም ከልብ አመሰግናለሁ ፕሮፌሰር ከሸለተ ሰጠኝ እንደለና ማመሰግናለሁ መልካም ፕሮፌሰር በየነ ጴጥሮስ ከረጅም ጊዜ በኋላ ነው ከሰይፈ ነበልባል ራዲዮ ጋር ደግመን የተገናኘ ነው በድጋሚ እንኳን ደህና መጡ ምን እግር ጣሎት ወደ አሜሪካን ፕሮፌሰር አሜሪካን የመጣሁት በምክንያት ነው አንደኛ እኔ ምንድነው የተፈጥሮ ሳይንስ በተለይም ምንድነው የሚባለው የደሃ ሀገሮች ወይም ትሮፒካል ዲዚዝስ በሚለው ላይ ምርምር አካሂዳለሁ በተለይ እንደ ወባ በሽታ በመሳሰለው ተማሪዎችም አሉኝ የዲግሪ ምረቃ የማስተርስ እና የፒኤችዲ ተማሪዎች አሉኝ በዚህ በወባ በሽታ ከኢትዮጵያ በማጥፋት ረገድ ጥልቅ የሆነ ምርምር እናካሂዳለን እኔ መጣሁትም በዚህ ከአሜሪካ ነገር እና የሚባል ተቋም በአፍሪካ ውስጥ በወባ በሽታ ምርምር ድጋፍ ይሰጣል ማለትም ፈንድ ያደርጋል እኔም ደግሞ በዚህ ከዩኒቨርሲቲ ኦፍ ካሊፎርኒያ ኤርቪን ጋር በመሆን ፕሮፖዛል አስቀምጠን የተፈቀደ ገንዘብ አለ በዛ ምርምር ለማካሄድ ያንን የምርምር ሂደት ለማስጀመር የተጠራ ጉባኤ ላይ ለመሳተፍ ነበር የመጣሁት ያንን እንግዲህ
የአንድ 4-5 ቀን የሚጠይቅ ስብሰባ ነው የነበረው። ያንን እንዳጠናቀቅኩ ሌላው እንግዲህ ማህበራዊ ህይወቴን እግረ መንገዴን ለማከናወን ማለትም ያው ወዳጅ ዘመድ ቤተሰብም አለኝ እዚህ ሀገር። እዚያም በላይ የፖለቲካ ዓላማዬንም ማስፋፋት ማራመድ ከኔው ጋር አብሮ ያለ ነው ተግባር ነው። በዚህ በአሁኑ ጊዜ እንግዲህ አንዳንድ ስቴቶች ጋር ካሉኝ ነው ከኔ አስተሳሰብና አመለካከት ጋር ግንኙነት ሆነን ቅርበት ካላቸው ወገኖች ጋር ግንኙነት እየፈጠርኩ ይህንን ዓላማ እያስፋፋሁ ድጋፍም እያሰባሰብኩ እገኛለሁ። መልካም ፕሮፌሰር እሱን ወደ በሰፊው ወደ በኋላ እንመለስበታለን። ፕሮፌሰር በድጋሚ እንኳን ደህና መጡ። ወደ ሌላው ውይይታችን አመራለሁኝ። እንግዲህ እርሶ በቅርብ ነው ከኢትዮጵያ የመጡት። እንደው ፕሮፌሰር በኢትዮጵያ ሀገር ውስጥ እርሶም የፓርላማ ተወካይ ሆነው ለረጅም ዓመት አገልግለዋል ህዝቦትን። በተቋሚ ፓርቲ ውስጥ በረጅም ጊዜ ቆይተዋል። በአሁኑ ወቅት በኢትዮጵያ ውስጥ ያለው የኢትዮጵያ የፖለቲካ ትኩሳት እንደው ምን ይመስላል ፕሮፌሰር? የፖለቲካ ትኩሳቱ ትልቅ በከፍተኛ ደረጃ ትዕግስት የሚያሳጣ የሚያስቆጣ ምሬትን ነው እያባባሰ የሄደ ሁኔታ ተፈጥሮ ህዝብ ለህዝብ እየተጋጨ ያለበት ሁኔታና ማዕከላዊ መንግስት ተብዬውም ይህንን ስርዓት ለማስያዝ ሳይችል ወይም ተነሳሽ ሳይሆን ያለበት ሁኔታ ትልቅ ጉዳት እያደረሰ ያለበት ሁኔታ ነው። በኢትዮጵያ ህገ መንግስት የፌደራሉ መንግስት በዚህ አይነት በክልሎች መካከል ከዚያም በመለስ ባሉት ሁኔታዎች ያለመግባባቶች ሲፈጠሩ በወቅቱ ጣልቃ ገብተው ሁኔታውን ያረጋጋል፣ ስርዓት ያስይዛል ነው የሚለው ህገ መንግስቱ። ይህ ሆኖ እያለ ኢህአዴግ ሁሉንም ነገር በእጁ ጨምድዶ ይዞ ያው ስልጣኑ ማይሉ ሁሉም ነገር በእጁ ነው። ከዚያም በላይ ደግሞ ይሄ ስርዓት አልበኛ የሆነ ካድሬ በየክልሉ እንዳፈቀደው የሚሆን የሰውን ህይወት ከፓይመንት የማይቆጥር እና ዝም ብሎ በጉቦና በራሱ ጥቅም በማሰባሰብ ጭንቅላቱ የናወዘ ስርዓት አልበኛ የሆነን አካላት ህዝብ ላይ ዝም ብሎ አሰማርቶ ይህንን ሁሉ ጉዳት እየደረሰ ኃላፊነት ሳይወስድ ቆይቶ አሁን በቅርቡ ፌደራል ነው ሰራዊትን አዝያለሁ የሚል ንግግር ከጠቅላይ ሚኒስትሩ እየሰማን ነው። በዚህ ኢትዮጵያ ያለው ሁኔታ በእውነቱ ከፍተኛ ቁጣና ምሬት ያለበት አብሮ የኖሩ ህዝቦች ለዘመናት ሺህ ዓመታትም በሚቆጠር ደረጃ ሳይቀር አሁን እንደ አዲስ ነገር ነው በጠላትነት ተፈርጀው የሚደረጉ ግጭቶች ነው። ምክንያቱም ምንድነው የምለው ጥያቄ ምናልባት ኋላ እንመለስበት ይሆናል። ነገር ግን ይሄ የኢህአዴግ መንግስት ሀገሪቷን ማስተዳደር እንዳልቻለ ወይም በዚህ ግጭትና ግርግር ውስጥ የፖለቲካ ዓላማውን ማራመጃ የሚሆን ውጤት የሚገኝበት አድርጎ እንደሚያይ ለመጠርጠር እገደዳለሁ እና ኢትዮጵያ ያለው ሁኔታ በእውነቱ ጥሩ አይደለም። መልካም ፕሮፌሰር እንደው ነካክተውታል። በተለይ በአሁን በኦሮሚያና በሶማሌ ድንበር ዙሪያም እየተካሄደ የነበረው ያለው ግጭት የሶማሌ ልዩ ኃይል ወይም ልዩ ፖሊስ የሚባለው አልሸባብን ለመዋጋት በአሜሪካና በእንግሊዝ የሰለጠኑ የታጠቁ ፖሊሶች የኦሮሚያን ክልል ጥሰው በመግባት በማፈናቀልና በመግደል ባንዲራም እየተከሉ ይገኙ ነበር። አሁን ብዙዎች የሚናገሩት የግዛት ማስፋፋት ነው። የሶማሌ ፖሊስ ሳይሆን የወያኔ ፖሊስ እንደሆነ ነው የሚናገሩት።
ምናልባት ይሄ እንዲህ አይነት ግጭቶች ወደፊት የሁለቱ ቤተሰቦችን የሶማሌና የኦሮሞን ቤተሰብ የእርስ በራስ የመተላለቅ አደጋ ኢትዮጵያ ላይ ያጋረጠ ይሆን ፌደራልስ ይሄንን ጣልቃ ገብቶ ማውረድ አልነበረበትም እንደ ሀገርን የሚያስተዳድር ከሆነ ፌደራል ቆሞ ማየቱ ለምን አስፈልገ ከኋላ የተደበቀው አጀንዳ ምንድነው በሌላ አንፃር የኦሮሚያ ክልል ፕሬዝዳንት ወታደር አለኝ እንዲያረጋለው ያለ ሲፎክር እናያለን ምንድነው ሚስጥሩ በኦሮሚያ መንግስትና በፌደራል መካከል እንዲሁም በሶማሌ መካከል ያለው ግጭት ምን ይመስላል ምንድነው የሚሉ የተደበቀው አጀንዳ ምንድነው አንደኛ የተደበቀው አጀንዳ መቼም ያንን መናገር የሚችለው ኢህአዴግ ራሱ ነው ነገር ግን እኛ ያለው ሁኔታ ከፖለቲካ አንፃር ነው ሲተነተን አንደኛ በሶማሊያ ክልል በኢትዮጵያ ሶማሊያ ክልል ልዩ ነው ግብረ ኃይል ወይም ልዩ ወታደር ምናምን የሚባለው በኢትዮጵያ መንግስት ውስጥ ከተደነገጉት የታጠቁ ኃይሎች አንፃር ሲታይ ህገወጥ ነው እና ፖሊስ አጥለውም የመደበኛ ሰራዊቱም አባል አይደለም እና ልዩ ኃይል ተብሎ በክልሉ ፕሬዝዳንት በተባለው ባለስልጣን ቁጥጥር ስር የሆነ የሱ ልዩ ጥበቃ ወይም ልዩ ዓላማ አራማጅ የሆነ ኃይል እንደሆነ ከዚህ አሁን ከተነሳው ግጭት በፊትም የምንነገርለት ነው አሁን ሶማሊያ ውስጥ የፈለገው ፖለቲካ እንቅስቃሴ የፈለገው ከዛ ሰውዬ ጋር በስልጣን ካለው ኃይል ወጣ ያለ ነገር ምንም ከሌላ አካባቢ ሁሉ በባሰ ደረጃ እንደው ለስሙ እንኳን ለማስመሰሉ እንኳን ተቃውሞ እንቅስቃሴ የሚባል ኃይል እኮ የሌለበት ክልል ነው እና ይሄንን ለመደፍጠት ይሄንን ኃይል ነው የምትጠቀሙበት ይሄ ልዩ ኃይል ነው ልዩ አብሬ ይባላል የዚህ ክልሉ ፕሬዝዳንት እኮ ልዩ ጥበቃ እንደፈለገ ያሰማራ ያገሪቷ ህዝብ ጨርሶ ነው የማይገዛው ኃይል መሆኑን ከዚህ ካሁኑ ግጭት በፊትም እኮ ይታወቃል እና ይሄ ህገወጥ ነው ይሄንን ስርዓት የሚያስዝ መቼም ባለው መንግስት ነውና የሀገር የሚተዳደረው የፌደራል መንግስቱ ኃላፊነት ሆኖ እያለ አውቆ ህዝብ ላይ እንደም እንዳልከው እንግዲህ ከወጫሎቹ በምንም መሰለተናም ሊሆን ይችላል ያ እኔ ዝርዝር መረጃ የለኝም ግን ኃይሉ እንዳለ ይታወቃል በአደባባይ ይታወቃል በሰራው ከሀገሪቱ ህግና መንግስት ውጭ እንደሆነ ይታወቃል ስለዚህ አሁን ከመጣናሳው ይሄንን ሁለቱ ህዝቦች መካከል የተፈጠረው በተለይም በግዛት ይገባኛል ነው ይሄ ክልሉ ወደኔ መካለል አለበት የምን የግዛት ማስፋፋት በዛም በዚህ ወገን የዚህ አይነት ስሜት ያለበት ነገር ነውና ይሄንን በአግባቡ መልካም አስተዳደር ቢኖር የህግ የበላይነት ቢኖር በስንት መቶ ዓመታት አብሮ የኖሩ የሶማሌና የኦሮሞ ህዝብ በመካከላቸው የሚከሰቱትን ቅራኔዎች በግጦሽ መሬት ሊሆን ይችላል በውሃ ሊሆን ይችላል ድሮስ በጥቂት በግለሰብ ደረጃ ሳይቆራቆስ መቼም አይኖርም ያንን በሀገሪቱ ባህል መሰረት በሽምግልና በመሀል የሚገቡ ወገኖች ሰላም እያሰፈኑ ቢኖሩት በጣም ዝቅተኛ ወይ ማይነር ኢንሲደንቶች የሚባሉ እንጂ እዚህ ያህል በአስር ሺዎች ሰዎች አሉበት አካባቢ ነቅለው እንዲወጡ የሚያደርግ የዚህ አይነት ሁኔታ በሀገሪቱ ታሪክ ታይቶ ማይታወቅ ነው እና እንግዲህ እንደም እንዳልከው አጀንዳ አለ ለሚባለው እንግዲህ አጀንዳውን የሚያውቁት ያው ኢህአዴጎች ናቸው በእኛ ግን እንደ ህዝብም እንደ ሀገርም በሰላም ሰው እንዳይኖር ተውካታ የተፈጠረበት የምንም ስርዓት ማስያዝ ፌደራሉ መንግስት ብቃት ያጣበት ፈቃደኝነትም ወደ ፍላጎትም ያጣበት ሁኔታ ያው ሁሉ ዳሜጅ ከደረሰ በኋላ አሁን ፌደራል አጅ ያለው ምን ያለው የምለው ነገር እኔ ጨርሶ ማይገባኝ ነው እስካሁን የተነበሩ
ህገ መንግስቱ ያዛል ያንን እንዲደረግ ማለት ነው ሁለቱም ክልሎች ቅራኔው በስምምነት ማስወገድ እስካልቻሉና እጅግ ከተፈጠረ ፌደራሉ መንግስት መሀል ገብቶ ነው ህግና ስርዓት ያስከብራል ነው ብለው ህገ መንግስቱ ያንን የታሰበ ሁኔታ በኢትዮጵያ ውስጥ እያየን ነው በእጅግ የሚያሳዝን ወደ ኋላ ወደ ፕሪሚቲቭ ሶሳይቲ ደረጃ አገሪቷ ሁኔታ የተመለሰበት ዝም ብሎ ምንድነው የቅንበቀል ቲት ፎር ታት የሚባለው አይነቱ ሁኔታ ውስጥ በአንደኛው ክፍለ ዘመን አካባቢ ሀገራችን ውስጥ የተከሰተ ማለት በእጅጉ የሚያሳፍር ሁኔታ ውስጥ ነው ያለነው ከማሳፈርም አልፎ አሳዛኝ የሆነ ህዝብ እልቂትና መፈናቀል እንደመሆኑ ሌላው ደግሞ የዚህ አይነቱ ግጭትና ስርዓት ያላዘበት ሁኔታ እዚህ በሶማሊያና በኦሮሞ ክልል መካከል ብቻ አይደለም የደቡብ ብሔረሰቦች ክልልና የኦሮሚያ የሚዋሰኑበት አካባቢዎችም በተለይ በቦረናና በቡርጂ በአማሮ አካባቢዎች በአሁኑ ጊዜ የከሰም ምንድነው ዞን በሚባለው አካባቢ ከፍተኛ ግጭቶች ከፍተኛ የንብረት እና የምርት ውድመት እየታየ የሰው ህይወት እየወደቀ ያለበት ሁኔታ ነው ያለውና ይሄንን በየቦታው የሚጫረውን ግጭቶች የአዴግ ካድሬዎች ይሄንን እንዲያስፋፉ ለምን ተፈቅዶላቸው ቆሞ እንደሚያዩ ማዕከላዊ መንግስት ባለስልጣኖች እጅግ ግራ ይገባናል የተባለው አጀንዳቸው ምን እንደሆነ ነው ምናቆም መልካም ነበር ያንን ለማክሰም ማለት ነው በትግላችን መልካም እንግዲህ ፕሮፌሰር የክልል ፕሬዝዳንቶች ወይም አመራሮች እንደፈለጉ በነጻነት መስራት ይችላሉ ይህ በተለይ የኦሮሚያው ፕሬዝዳንት አቶ ለማ መገርሳ አንድ ሰሞን የኦሮሞ ህዝብን ቀልብ ላይ መግዛት ችለው ነበር በተለይ ጥሩ ተናጋሪ ናቸው በዚህ ግጭት ላይ አንድነት የሚመጣው በችግር ውስጥ እንደሆነ ገልጸዋልና ይሄ ችግር አንድነት የሚባለው ምን አይነት አንድነት ይሆን ሰው የሞተ ወገኑ መከላከል እንዴት ያቅተዋል የዚህ አይነት አስተሳሰብ መቼም ሰላማዊ ጤነኛ አስተሳሰብ አይደለም እና ቅራኔዎቹን መፍታት ሲቻል በሰላማዊ አግባብ ህዝቦች ተጋጭተው እንግዲህ ድሮ ምንድነው ባለው ድሮ በኮሎኒያሊስቶቹ ገና ድሮ ስቴት ቢልዲንግ በሚባለው ዘመን አንድ የሚባል ነገር አለ ድንበሮች የሚወሰኑት በደም ነው ባለ የ15ኛው 16ኛው ክፍለ ዘመን አባባሎች አሉ ይሄንን በ21ኛው ክፍለ ሀገራችን ውስጥ አምጥተው ተግባራዊ አድርገው በወገኖቻችን ደም እና ህይወት ነው ውድመት የዚህ አይነቱን ፕሪሚቲቭ የሆነ የአንድን አካባቢ ወሰን የማካለል ምንድነው ኤክስፐሪመንት ሊሰሩ ፈልገው ከሆነ ይሄ ሰይጣናዊ ነው እና በእውነቱ እነዚህ ሰዎች ጤነኛ አይደሉም አደም እንዲገዙ አስፈላጊው ጫና ሊያስፋቸው ይችላል ነው ብለው ይገባል ነው ብለው መልካም ፕሮፌሰር እንግዲህ መድረክ በርካታ አመራሮቹን በእስር አጥቷል በአሁኑ ወቅት የመድረክ አመራሮች በእስር ላይ ያሉበት ሁኔታ ምን ይመስላል የድርጅቱ ጥንካሬስ ከበፊቱ አሁን በምን ሁኔታ ላይ ይገኛል ህዝባችሁን ደርሳችሁ ህዝባችሁን ቀስቀሳችሁ ያለውን ችግር ማስተማር ችላችኋል ከህዝባችሁ ጋር ተገናኛላችሁ የታገዳችሁት ነገር አለ ይሆን ህዝባችን በአመዛኙ እንግዲህ አስተማሪም አይፈልግም በብቃት ቀስቅሰነዋል በብቃት መብቱን እንዲያውቅ አብቅተናል ማለት ይቻላል አሁን እስር ላይ የሚማቀቁት ታጋዮቻችን በከፍተኛ ደረጃ ደክመው ያንዳንዱ ቀበሌ ድረስ ሳይቀር ገብተው ህዝቡን ቀሰቀሱ በመጡ ያደራጁ ያነቁ ናቸው እና ከዚህ አንፃር መድረክም ሆኑ ሌሎች
ድርጅቶች በተናጠልም የሚያደርጉት እንቅስቃሴ ብዙም ትምህርት ያስፈልግም። ያደግ የተጋለጠ ያደግ ስርዓት እንደው ቃኑን የቀረ ነው ሰብአዊነት የሌለው ሀገራዊ ኃላፊነቱንም መወጣት ያቃተው እና በውጭ ድጋፍ በሚያገኝ በዚህ በፕሮፓጋንዳ ስራው በፐብሊክ ሪሌሽንስ የማንሳሳት ነው ተግባሩ ብዙ የዓለም አቀፍ ሀያላንም ለጋሽ ሀገሮችም በአሁኑ ወቅት ጨርሶ በፖለቲካው ረገድ በሰብአዊ መብት ረገድ በመልካም አስተዳደር ረገድ ያለውን ስርዓት በምንም አይነት ተጽዕኖ ማሳረፍም አቅቷቸው እጅ የሰጡበት ወቅት ላይ ነው ያለነውና እና ያው የኢትዮጵያን ሕዝብ በዛም በዚህ መርዳት አለብን በሚል ብዙ ድጋፍ ያደርጉለታል። ስለዚህ በእነዚህ ሁሉ ነው ድጋፎች ተቆራርጦ ያለ ስርዓት ነው እንጂ ህዝብማ የእውነቷ ጊዜ ስትመጣ ለምሳሌ በምርጫ ይህን መንግስት ማስወገድ አለብን ባለ ጥሪ በነቂስ ወጥቶ አቋሙን እያሳየ ደጋግሞ ኢህአዴጎች ለከፍተኛ ፍርሃትና ብርቅ የዳረጋቸው ነው እና ምን ከእንግዲህ ግን እኮ ፕሮፌሰር እንደው ኢህአዴግ ብዙ ፕሮፌሰር ተማረን ብዙ ፈተናም ያለብን መስሎ አላየውም። ፕሮፌሰር ኢህአዴግ እንደው የሚለው ነገር እናንተ አሁን ህዝብ ተቃውሞን ገለጸ በነቂስ ወጥቶ እኛን መረጠ ነው የምትሉት። ኢህአዴግ ደግሞ የሚለው በተለይ በክልል በኦሮሚያ ክልል በአማራ ክልል ያንን ሊያደርግ የቻለው በራሱ አስተዳደሮች በመማረር በጉቦ ህዝቡን መሬት በመሸጥ ያስለቀሱ ስለሆነ እነዛን አስወግደናል። ህዋትን ይወዳል እኛ አይደለንም። ህዋት ወይም ኢህአዴግ ያስተዳደረ ያለው ትግራይ ነው እንጂ ሌላውን ክልል አይደለም። ስለዚህ ሌባውን አስረናል የሚል ነገር አለ። እንደው ይሄንን እንደው እንዴት ያዩታል? እውነት የኢትዮጵያ ህዝብ እየተማረረ ያለው በስርዓቱ ነው ወይስ በዛው በአካባቢ መሬቱ ስለተነጠቀ በሙስና የተጨማለቀ አካል ስላለ ይሆን? ሙስና እስከተባለ ትልቁ አሳ ትንሹን አሳ የሚበላበት መሆንስ እስከ የት ድረስ ያደርሳል? እነሱ ድራማ ነው የሚጫወቱት። አንደኛ ህዝቡ በነፃ አቋሙን እንዳይተባረክ ወይም አቋሙን ግልጽ እንዲያደርግ ማለትም ያው በዚህ ባለት ቦክስ ነው ሰላማዊ ፖለቲካ ትግል እንግዲህ ነው መንግስትን መለወጥ ትልቁ መሳሪያ እሱ ነው። ይሄ ተግባር ላይ እንዳይውል ያደግ ነው በጁ ያሉት መሳሪያዎቹ ብዙ ናቸው። አንደኛ በገንዘብ ሊገዛ ይሞክራል። አንድ ለአምስት እያለ ያደራጀ አንዱ ሌላው ላይ እንዲሰልል ያደርጋል። ከዚያ ሲያስፈልግም ጉልበት ይጠቀማል፣ ያስፈራራል፣ ነው በስልጣን ይደልላል። ስልጣን ደግሞ በአሁኑ ዘመን ከፍተኛ ዋጋ ያለው በገንዘብ እና በሪሶርስ መነዘር እንደፈለጉ ነው ሙስና የሚባለው በተራራ ፀሐይ እንዳሻቸው የሚከብሩበት ያንን ስልጣናቸውን የሚጠቀሙበት ዘመን ውስጥ ነው ያለነውና ስለዚህ ያደግ ድጋፍ አግኝቼ ነው የተመረጥኩት የሚለው ጨርሶ እንደው ማንም ታዛቢ ወይም ህሊና ያለው ሰው የሚቀበለው አይደለም። ህዝባችን በከፍተኛ ደረጃ ነው በትዝብት ነው የሚያየው፣ በቀልድ ነው የሚያየው። ድራማ እየተሰራ ያውቃል። ፕሮጀክቶች እንደሚገለበጡ ያውቃል። የምርጫ ውጤቶች በጣም ውጥረት ባለበት አካባቢዎች ድምፅ ተሰጥተውን እየደለዙ እየቀየሩ አሸነፍን እንደምሉ ይታወቃል። ስለዚህ ህዝቡ ደግፎን የመረጠን ልማት ስላመጣ ወዘተርፈ ምናምን ይባለው አንዳንዱ ጋር እኮ እንደው የቀበሌው አስተዳደር 20-30 ሆኖ ከዛ በታች ድምፅ 2-3 ሰው ብቻ ቢበዛ 5-10 ሰው ብቻ የሚሰጡበትም ሁኔታ
ያጋጠማቸው እንግዲህ አባሎቻችን ሹሞቻችን እንኳን የሄዱ የታለው ድምጻቸው እኮ ይላሉ እኮ ራሳቸው እንግዲህ በከባድ ሁኔታ ላይ ስታገኛቸው ስለዚህ እዚህ ረገድ እኛ ህዝቡን ያደግን ከስልጣን ለማውረድ ነው እንቅስቃሴ እናድርግ በሚለው ትግላችን ብዙም የምናስተምረውም የለም ያደግን አደብዝጋ በህግና ስርዓት እንተሳቀስ ያወጣውን ህግ አክብር የምለውን እንግዲህ ለማስፈጸም ነው ትግል የምናደርገው መድረክ ባረጋቸው እንቅስቃሴዎች ምናልባት ያደግን ወዳደር ማንም የለም ተብሏል ነው መሰለኝ ያልከኝ በቂዎቹን እኮ አሰማርተን በስልጣን ልንበቃ እንደምንችል እኮ አሳይተነዋል እጩ ማሰማራት እኮ ኦኬ የመጀመሪያው እኮ ደረጃ ነው ያንን ከመድረክ ውጪ ሌላ ፓርቲ ያደረገ የለም ታዲያ ቀጥሎ በስልጣን ለመፎካከር በቂዎቹ እጩ ሆኖ መቅረብ እንዲሁ ዋዛ ጉዳይ አይደለም ጨዋታ አይደለም ማዝናኛ አይደለም ራስን እኮ ለከፍተኛ ችግር እኮ ማጋለጥ ነው ኦኬ ስራ ካለ ከስራ ለመባረር መዘጋጀት ነው እና ሌላውን ፈተና ይደርስብሃልና በዚህ አይነት ሁኔታ ለስልጣን ለመብቃት የሆኑ እጩዎችን ማቅረብ ራሱ የመጀመሪያው ምልክት እንደሆነ ያውቀዋል መድረክ የሚያሸንፍ ፓርቲ ለስልጣን መብቃት የሚፎካከር መሆኑን ራሳቸው ያውቁታል እና ለዚህም ነው ከመድረክም ጋር ግንባር ገጥመው በዚህ በምርጫን ምህዳር እናስተካከል በምንለው መደራደርም የማይፈልጉት እና ከነዚህ በሱ ምንድነው ፔሮል ላይ የተቀመጡትን ጥቂት ፓርቲዎች ይዞ አሁን እየተደራደርኩ ነው የታየው ነው ያለ የሚቀልደው መድረክ ጋር ሲሪየስ የሆነ እኮ ድርድር ውስጥ መግባት ስላልፈለገ ነው እሺ ነው በዚህ ላካ በዚህ አርሰላ አንድ ሁለት ጥያቄዎች ይቀሩኛል ፕሮፌሰር ካላስቸገርኩት እንግዲህ የራተኝ ነው ምን አሉኝ ድምጽ የራተኝ ነው መልካም እሺ እንግዲህ አንድ ሁለት ጥያቄዎች ይቀሩኛል አቤት ይሰሙኛል ፕሮፌሰር እሺ አንድ ሁለት ጥያቄዎች አሉኝ የኔ ጥያቄ አንድ ፓርቲ መስረታቸዋል የኢትዮጵያ ሶሻል ፓርቲ የሚል እንደተመሰረተ አውቃለሁ ይሄንን ድርጅት መመስረት ለምን አስፈለገ አላማውስ ምንድነው ኦኬ እንግዲህ ሰማውትን ያህል እኛ የመሰረትነው የኢትዮጵያ ሶሻል ዴሞክራቲክ ነው ሶሻል ፓርቲ አይደለም ኦኬ ሶሻል ዴሞክራቲክ ፓርቲ ይሄ ማለት የኢትዮጵያ ማህበረ ዴሞክራሲ ፓርቲ እንደማለት ነው እና ይሄንን መመስረት ያው ግድ የሆነው አንደኛ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የመድረክ አባል ፓርቲ ነው የመድረክ አራት ፓርቲዎች አሉ መድረክ አባል ሆነው አሁን የሚያንቀሳቅሱ ከነዛ ውስጥ ከመስራች ፓርቲ ስሙን ነው የቀየረው እንጂ ፓርቲው ድሮም የነበረ ነው አንደውኑ ሀገር አቀፋዊና መሰረቱም ደግሞ ሶሻል ዴሞክራቲክ የሆነ ርዕዮተ ዓለምን የሚከተል ርዕዮተ ዓለማዊ መሰረት ያለው ፓርቲ አቋቁሞ በመላ ሀገሪቱ የሰላማዊ ትግሉ ነው የወሰደውን ያህል ጊዜ ወስዶ ለመታገል ፖርቶ ራሱን ያዘጋጀ ፓርቲ ነው እና አባላቱም በመላ ኢትዮጵያ ነው እየመለመለ ያለው ድሮ ባሉት አባላት ላይ አሁን በስፋት እየመለመለም ህዝቡም ቤቱን ወደሱ እያዞሩ ከሌሎች ቀደም ብለው ከተቋቋሙት ነው ከባለው ኢህአዴግ ስርዓት ላይ ዝም ብሎ ከንዴት በመነሳት ወይም ከመበሳጨት ወይም ኢህአዴግ በዚህ በደለን በማለት የሚሶት ፓርቲ የመሆን ጸባይ ነው በአብዛኛው ፓርቲዎች ውስጥ የሚታየው ይሄ ደግሞ መሪህ ያልተከተለ ነው አንድ መሪህ የተከተለ ከኢህአዴግ ጋር በርዕዮተ ዓለም ደረጃ እንለያለን የሚል ፓርቲ መቋቋም በሀገር አቀፍ ደረጃ መቋቋም እንዳለበት ከማመን ተነስተን ነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ መስርተን በዚሁ ለመቋቋም ወጥተን ተነሳ ነው
የሶሻል ዴሞክራቲክ ሪዮት ዓለም በዓለም ውስጥ በከፍተኛ ደረጃ ሀገሮች እና ህዝቦች የተጠቀሙበት እንደነ ጀርመን አሁን የደረሱበት ደረጃ በሶሻል ዴሞክራቲክ ነው ሪዮት ዓለምና ኢኮኖሚ ፖለቲካ ኢኮኖሚ አንቀሳቅሰው ነው የስካንዲኔቪያ ሀገሮች በሙሉ እስካሁንም ድረስ የሚያካሂዱ መጀመሪያ ከድህነታቸው የወጡበት አሁንም ደግሞ ሀገራቸውን በሰከነ እና በተረጋጋ ሁኔታ የሚመሩበት ይሄም ሪዮት ዓለም የግለሰብና የቡድን መብቶችን የሚያከብር የህዝብ ብሔረሰብ መብቶችንም የሚያከብር እና የሚያውቅ እንደመሆኑ ሪሶርሱን ደግሞ ያገሩትን ዝም ብሎ በከፍተኛ ከበርቴዎች እጅ ብቻ ተሰባስቦ አንጠባጥቦ ለድሃ ይደርሳል የሚለውን የሊበራል ዴሞክራሲን አካሄድን እሱን በመቃወም በነፃ ገበያ ኢኮኖሚ በማመን መንግስት ደግሞ በኢኮኖሚ ውስጥ በቂ ሚና እንዲኖረው ማህበራዊ ፍትህ አንዱ መሰረታዊ መርህ ህዝቦች መረዳት አለባቸው። በዛ ሀገር ተርቦ የሚኖር የሚታረዝ መጠለያ የሌለው እንዳይኖር ተግቶ የሚሰራና ለዚህም የኢኮኖሚ አቅምን ለማዳበር የሚንቀሳቀስ ሪዮት ዓለም እንደመሆኑ ለዚህ ለብዛውነት በሚታወቀው ሀገራችን ተገቢ የሆነ ፖለቲካ አቅጣጫ ነው ብለን ያቋቋምነው ነው። መልካም ፕሮፌሰር እንግዲህ አሁን አሜሪካን ነው ያሉት ከወገኖት ወይም ከፓርቲዎት አባሎት ጋራ ውይይት እንደሚያደርጉ ተስፋ አደርጋለሁ። የት አካባቢ ካለው ከኢትዮጵያዊ ጋራ ለመወያየት ስላለው ፖለቲካ ለመነጋገር አቅደዋል? ፕሮግራም አሎት? ለአድማጭ ግልጽ ቢያደርጉልን። በዚህ በአጋጣሚ እንግዲህ ድሮ በፖለቲካው ዙሪያ አብረን የምንንቀሳቀሳቸው ለእኛም ድጋፍ የሚሰጡትን ወገኖች በየቦታው በማነጋገርና ፓርቲንም ዓላማ በማስረዳት ላይ ይገኛለሁ። በዚህ ሂደት ውስጥ ዋሽንግተን ዲሲ ላይ አንድ የተወሰኑ ቀናት ተንቀሳቅሼ እዛ ካሉት ድጋፍ ሰጭና አባላት ጋር ምክክር አድርጌያለሁ። ከዚያ በኋላም ወደ አትላንታ በመሄድ እንደዚሁ እዛ ካሉት ወገኖች ጋር ምክክር አድርጌያለሁ። ድጋፍም እንደየአቅማቸው አሰባስበውልኛል። እንዲሁም ወደ ቺካጎና ዊስካንሰን በተለይም ወደ ሚልዋኪ በመሄድ ድሮ እኔ በትምህርት የቆየሁበት አካባቢ ነው። በስራም በቺካጎ አካባቢ እዚያም አካባቢ ካሉት ከቀድሞ ከ1970ዎቹ ጀምሮ ሰሜን አሜሪካ ውስጥ በነበርኩ ጊዜ በኢትዮጵያ ተማሪ ማህበር እንቅስቃሴ ውስጥ የነበሩት ጓደኞቼም ተራማጅ ፖለቲካን እናራምድ ከነበርን መካከል በዛት ያሉ ስለሆነ ከእነሱም ጋር መክሬ ያለው ድጋፍም በማሰባሰብ ላይ ነኝ። አሁንም ወደ ሳንዲያጎ ካሊፎርኒያ ሄዳለሁ። እዚያም ካሉት ወገኖች ጋር የመገናኘት እድል ይኖረኛል። ከዚያ ተመልሼም ሂውስተን ቴክሳስ እንደዚሁ ተገኝቼ ኢትዮጵያ የሆነ ወገኖቼ እና በጠቅላላ አጠቃላይና እንደዚሁም ከአባላትና ደጋፊዎች ጋርም የመገናኘት እቅድ አለኝ። ይህንንም አሁን ከጊዜ አቅጣጫ ሳይሆን ኦክቶበር 14 ላይ ሂውስተን ላይ ከኢትዮጵያውያን እና ከደጋፊዎችና አባላት ጋር ለመገናኘት እድል ይዣለሁ እና በዚህ ሁሉ ወገኖቼ እንዲተባበሩኝ ጥሪ አስተላልፋለሁ። ይህንንም በእናንተም በኩል እንዲደመጥ ብታደርጉልኝ ባለውለታዬ ናቸው እላለሁ።
መልካም እንግዲህ ሂውስተን ቴክሳስ ያሉ ወገኖች በስብሰባው ላይ ተገኝተው በአሁን ወቅት ስላለው አገር ቤት እየተካሄደ ስላለው ነገር ያገራቸውን ጉዳይ ከርሶ አንደበት እንዲሰሙ እኛም እንጋብዛለን ሰይፈ ነበልባል ራዲዮም በቦታው ተገኝቶ ለአድማጭ ለወገኖት ፕሮግራሙን ለማቅረብ ቃል እንገባለን ፕሮፌሰር በየነ ጴጥሮስ ከሰይፈ ነበልባል ራዲዮ ጋር ስለነበረው ቆይታ በአድማጮች ስምና በዝግጅት ክፍሉ ከልብ አመሰግናለሁ እግዚአብሔር ይስጥልን ሁሉ ነገር እንዲሳካሎት እንመኛለን አመሰግናለሁ ፕሮፌሰር እሺ በጣም አመሰግናለሁ እናንተም በርቱ እግዚአብሔር ይስጥልኝ ፕሮፌሰር እሺ ዳና ዜማው አየር ላይ ያለ ሲቆ ከተራ ወደ ሚዘማለው ሰውዳት ወደስ ማይተና ተናጋበ ተቃቂናታት አዳ ኢርታታ መሎናይስ ጋሙፋ ማትናይስ ታያዶና ዱሲያይስ ላሞትፋ አይያዲስ ኢርታታ መሎናይስ ጋሙፋ ማትናይስ ታያዶና ዱሲያይስ ላሞትፋ አይያዲስ Yadise, ay yadise, ay yadise, irtada, melonaise, gamagufa, matzaise, kayadona, dusyaise, la mutsufa, ay yadise. Yadise, awayadina. Yadise, awayadina. Yadise, awayadina. Ay, yadise, awayadina. Yadise, awayadina. Yadise, awayadina. Yadise, awayadina. Ay, yadise, awayadina. Mada yelele, mada yelele. Madi wutsile, mada isako, mada isako, mada yelele, mada yelele, mada yelele. Ask me, I tell you that. Dama, dama, yelele. Dama, dama, yelele. Dana to gaderina. Elena to saderina. Madonna kawoderina. Uratai daramaluna. Parazora gamoy tambarara Sibabara gamoy afilara Irakawo gamoy de mutsara Naito ye, naito ye, naito ye, naito ye Gamo naito, gofa naito, idicho naito, zaise naito, oida naito Naito ye, naito ye, naito ye, naito ye Secha naito, sigala naitara, vele naito, fazura naitara, namo naito, gata naitara, gomke naito, kuruda naitara, kamba naito, geretse naitara, birabe naito, tante naitara, namo naito, shara naitara, naito ye, naito ye, naito ye, naito ye, dita naito, kuruze naitara, maze naito. Master naitara, dara naito, malo naitara, wacha naito, doma naitara, manana naito, delesa naitara, oya naito, akasha naito.
የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንግዲህ ያለንን ሁሉ ወደናንተ አድርሰን የመሰናበቻ ሰዓታችን ላይ ደርሰናል። ከዛ በፊት አንድ መልእክት አለን። ከአገር ቤት ቄሮች ወደ ዝግጅት ክፍላችን በመደወል አንድ ነገር አሳስበውናል። አንዳንድ ሰዎች ሰይፈ ነበልባል ራዲዮ ጋዜጠኛንን እያሉ ቄሮችን በማሰስና በማፈላለግ ኢንተርቪው ልናረጋችሁ እንፈልጋለን እያሉ እያወቋቸው እንደሚገኙ ገልጸውልናል። ከዛን ሰይፈ ነበልባል አስያዘን አስገደለ ሊያሰኙ እንደሆነ የደረስንበት መረጃ ያስረዳል። ምክንያቱም እነሱ ደውለው እነዛን ልጆች ካስያዙ ሰይፈ ነበልባል ወያኔ ነው አስያዘ አስገደለ ለማሰኘትና አላስፈላጊ ፕሮፓጋንዳ በላችን ላይ ለመንዛት እየታቀደ እየሰሩበት ከወያኔ ጋር ስለሚገኙ በተለይ በውጭ ያሉት አንዳንድ ዳስፖራዎች የወያኔ ተላላኪዎች መሆናቸውን ደርሰንበታል። ስለዚህ አገር ቤት ይሄን ፕሮግራም የምትከታተሉ ቄሮች ሰይፈ ነበልባል ራዲዮ ቄሮችን የምንገናኘው በተወሰነ ግለሰብ ካልሆነ በስተቀር ወይም በተወሰነ የሰይፈ ነበልባል ጋዜጠኛ ካልሆነ በስተቀር ሌላ ሰው ደውሎ ኢንተርቪው ልናረጋችሁ ነው ይቢል እንዳትሆኑ እናሳስባለን። እንዲህ አይነት ውንብድና ይቁም። በኦሮሞ ልጆች ደም እጃችንን አንታጠብ እላለሁ አሳስባለሁኝ። እንዲህ ያደረጋችሁ ያላችሁ ወገኖች የኦሮሞ ደም አጥንት ይፋረዳችሁ እያልኩኝ እስካሁን ድረስ አብረናችሁ የነበርነው በመስተንግዶ እኔ ዮባይሳ ፕሮግራም በመብራት በሪያለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበርን። ሳምንቱ የሰላም የእድገት የበልጽግና ይሁንላችሁ። እስከ ሳምንት መልካም ሳምንት ቸሮር ያሰማን። ደህና ሁኑ። አዲስ አጎደታው ውቁቶ ገላኮ ወብሲያ ገራኮ ሙንዳት ዋኤ ሞፊን መተን ማጃዛ ማነጋርቡ ዛማነቱዳ አደምኔ መሌ አማነቱዳ አደምኔ መሌ ዲናስ ጋበሬ ጉዳስ ጋበሬ ቡኑ አደምኔ መሌ አዌ አገሪ ቱሉ አዌ አገሪ ቱሉ ማልቱ ባታዮ አገሪ መሌ ኢኖ ቢኒ ዶዳኒ አናጋኒ ዶዳኒ ኮኮልፋ ቢየኛ አችሱ መሌ ማሉ ያቀረሰ ሞገሪ ገባ አለቲ ገለ ሞገሪ ገባ አለቲ ገለ ካንደርቤስ ገራ ቀምና ካንዱፎስ ጎባ ቀምና ሱቱማ ጀኔ ዱበነ መሌ ማሉ ማሸናና Shamano Chidalachi Magalabana Matakamnuda Jole Malagasa Mamne Baralagasa Mamne Namali Kamna Kanabiabad Namibiaba Jole Vichisabale Rabu Yadimale Aloto number Rivamena Puro Rivamena Fumano Lafti kesi ragada birrakesa kotana kesi kenya sparada malo birrakesa kofalla kangara bada kabu rakabira bebula basas tulamikesa mobeganu gurguram basas tulamikesa kabesa bagesa indubanu fimale midigara kokesa jiragara kekesa ilibane mamale Abbi amora diba kenya longa kesania jole kenya kuna madiba makamino de sani ma akajetu nabakare ko tu sani ni o tu dile tore yoramte amte jadi ni
Oromo na bida, yoga we da be ulenti chehda. Mangdino be tole, ya uri garajiralo, wachinya ne dune, terana ma walgana malo, hangan urakane, dolal kani miti kuya manjal kamne. Darka ko salale, hoki sabaye garreti, ko pare birse, hiji se sirva baesi, ya bashi mala, heyo tu si tu ke to mana sakala. Tuluni la kumba, ulate abi agar mama, unne jo gal palle, Kenya dina tulu sama, kufe mama naba, walira ne fi kuga wa kabla. Goti mali, okotangi chabu kisani timale, okotangi chabu kisani timale. Lolo la mali, lolo la miru kisani timale, lolo la miru kisani timale. Lolo mali, lolo la miru kisani timale, lolo la miru kisani timale. Omale apashimala, gobiya tu santu makanu gala. Omale apashimala, gobiya tu santu makanu gala. Ijare randati. Jare randati, kasari jare randati, jare randati, kasari jare randati. Kofi bakangam, jari kofi bakangam, kofi bakangam. Manu sampai gandati, manu sampai gandati, manu sampai gandati. Bano 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 bano.